ሰላም ጤና ይስጥልኝ። ለአሁን ያዝናቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። በኤጀንሲ ተቀጥረው ለሚሰሩ ሰራተኞች የደሞዝ ማስተካከያ እንዲደረግ ተጠየቀ። የኢትዮጵያ አደጋ ጊዜ ምላሽ ፈንድ ከሰራተኛው ወርሃዊ ደሞዝ እንዲቆረጥ የሚያዘውን ድንጋጌ ቢያስቀርም የአዲስ አበባ ከተማ አስተዳደር ግን ከመንግስት ሰራተኞች 0.5 በመቶ እንዲቆረጥ ወሰነ። ማን ይከፍላል? ማን አይከፍልም? ገንዘቡ እንዴት ይሰበሰባል? በሰራተኛው ላይ ምን ያህል ጫና ይፈጥራል? እስከ መጨረሻው ተከታተሉ። በዝርዝር እነግራችኋለሁ። መንግስት በሚሊዮን ዶላር ድጋፍ አድርጎ የዘይት ችግር ሊፈታ ነበር። ግን ዛሬ የዘይት ዋጋ ከ500 እስከ 700 ብር ድረስ ለምን ጨመረ? መንግስት በዚህ ጉዳይ ምላሽ ሰጥቷል። በዚህ ቪዲዮ መንግስት ያደረገው የሚሊዮን ዶላር ድጋፍ ውጤት፣ የዘይት ፋብሪካዎች አሁን ያሉበት እውነተኛ ሁኔታ፣ የዋጋ ጭማሪው ምክንያት፣ የወደፊት መፍትሄም፣ የዘይት ችግር ይፈታል ወይስ ይቀጥላል? እስከ መጨረሻው ተከታተሉ። ሙሉ እውነቱን እናቀርባለን። አብራችሁን ቆዩ። በቅድሚያም በአዲስ አበባ ባንኮችን፣ የግል ተቋማትን፣ የመንግስት መስሪያ ቤቶችን ሌላም እንዲጠብቁ ኃላፊነት ወስደው ህጋዊ ፈቃድ ተቀብለው ሰራተኛ ቀጥረው የሚያስጠብቁ የግል ኤጀንሲዎች ቁጥር 250 ደርሷል ተብሏል። በእነዚህ ኤጀንሲዎች ስር ተቀጥረው ዩኒፎርም ለብሰው ዱላ ታጥቀው የሚጠብቁት የመስሪያ ቤቱን ንብረት እንዳይዘረፍ፣ ተቋሙ ጥቃት እንዳይደርስበት በር ላይ ቆመው የሚቆጣጠሩም፣ ሰራተኛው ሲገባ ፈትሸው የሚያስገቡ፣ ሲወጣ አይተው የሚሸኙ፣ ካላቸው ኃላፊነት ከተሰጣቸው የሥራ ድርሻ አንጻር የሚከፈላቸው ደሞዝ ለዕለት ጉርስ የሚበቃ እንዳልሆነ ይጠቀሳል። ብዙዎቹ በየቀኑ በሚሊዮን የሚቆጠር ብር ሲገባ ሲወጣ የሚውልበትን ባንክ እየጠበቅ የምንቀበለው ክፍያ ለቤት ክራይ የመክፈል አቅም ያለው አይደለም ይላሉ። ደግሞም ኤጀንሲዎች ከተቋሙ የሚቀበሉት ብር ብዙ ቢሆንም ለኛ የሚደርሰን ግን እጅግ ያነሰ ነው ሲሉ ኤጀንሲዎችን ይኮንናሉ። ኤጀንሲዎች በበኩላቸው ሰራተኞች ደሞዝ ያንሳል ቢሉም ችግሩ የሚዋዋሉት ተቋም ለኤጀንሲው የሚከፍለው ገንዘብ አነስተኛ በመሆኑ ነው ይላሉ። አቶ በላይ ተሰማ ይባላሉ። በአዲስ አበባ ስራና ክህሎት ቢሮ የስራ ስምሪት ፈቃድ ቁጥጥር ቡድን መሪ ናቸው። እሳቸው በእርግጥም እንደዚህ አይነት ጥያቄዎች እንደሚያጋጥሙ ጠቅሰው ችግሮችን ለመፍታት የተቋሙንና የኤጀንሲዎችን የውል ስምምነት በማረጋገጥ እንደሚፈቱ ተናግረዋል። 20/80 አከፋፈል ኤጀንሲዎች በፍርድ ቤት አሳግደውታል ያሉት አቶ በላይ ተሰማ ነገር ግን እንደዚህ አይነት ችግር ሲፈጠር ምንም ኤጀንሲውን ደሞዝ ጨምር የምንልበት ህጋዊ ስልጣን ባይኖረንም ቢያንስ 60 በመቶና 70 በመቶ እንዲከፍል እንደሚያደርጉ ኃላፊው ጠቁመዋል። በ2018 ባሳለፍነው 6 ወራት በተደረገ ቁጥጥር ከ70 በላይ የሚሆኑ ኤጀንሲዎች ያለ ፈቃድ ሲሰሩ ስለመገኘታቸው አስታውሰዋል። ባለፉት 6 ወራትም ባሳዩት የሥነ ምግባር ጉድለት 5 ኤጀንሲዎች ታግደዋል ብለዋል። አሁንም ከሰራተኛ መብት ጋር ችግር የሚፈጥሩ ድርጅቶችን ከማገድ እስከ ፈቃድ መንጠቅና በህግ እስከ መጠየቅ የደረሰ እርምጃ እንደሚወስድ አቶ በላይ ተሰማ ነግረውናል ሲል የዘገበው ሸገር ኤፍኤም ነው። መንግስት የዘይት ፍላጎትን በሀገር ውስጥ ለማሟላት በሚል በሚሊዮን የሚቆጠር ዶላር ለባለ ሀብቶች እንዲቀርብ ማድረጉ ይታወሳል። እነዚህ ድጋፍ የተደረገላቸው ፋብሪካዎች ሀገር ውስጥ ያለውን የዘይት ፍላጎት በተወሰነ ደረጃ ፍላጎቱን ያሟላሉ፣ ገበያውንም ያረጋጋሉ ተብሎም ተስፋ ተጥሎባቸው ነበር። ታዲያ ይህ ከምን ደረሰ? ድጋፍ ያገኙት የዘይት ፋብሪካዎች አሁን ምን ደረጃ ላይ ናቸው ስንል ኢንዱስትሪ ሚኒስትሩን አቶ መላኩ አለበልን ጠይቀናቸዋል። አቶ መላኩ ከዚህ ቀደም በየአካባቢው ዘይት በመጭመቅ ይሰሩ የነበሩ አምራቾች ገበያ ውስጥ መወዳደር ስላቃታቸው አሁን ከዘርፍ ወጥተዋል ብለዋል። መንግስት ከዚህ ቀደም ድጋፍ ያደረገላቸው የዘይት ፋብሪካዎች አሁን በምርት ላይ ናቸው። ከባለፈው ሰኔ ጀምሮም የማምረቻ ግብዓት እጥረት ገጥሟቸው ነበር። አሁን አዲስ ምርት ስለገባ ይህ ችግር ተፈቶላቸዋል ሲሉም ተናግረዋል። የግብዓት እጥረቱ በዚህ የሚቀጥል ከሆነ ከውጭ ለማስመጣት እያሰብን ነው ብለዋል ሚኒስትሩ። እነዚህ ፋብሪካዎች የአኩሪ አተር ዘይት አምርተው ወደ ገበያ እያቀረቡ ነው ያሉት ሚኒስትሩ አቶ መላኩ አለበል እነዚህ ፋብሪካዎች ግን የሀገር ውስጥ ገበያውን ሙሉ ለሙሉ መሸፈን ግን አይችሉም፣ ፍላጎቱና በሀገር ውስጥ የሚመረተው ሰፊ ልዩነት አለም
ይላሉ። የዘይት ምርትን ሙሉ ለሙሉ በሀገር ውስጥ ለመሸፈን ቅድሚያ ለማምረት የሚያስፈልጉ የቅባት እህሎችን በስፋት ሀገር ውስጥ ማምረት አለብን ያሉት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አሁን ካሉ የዘይት አምራች ፋብሪካዎች በተጨማሪም ሌሎችንም ገንብተን ወደ ስራ ማስገባት ይኖርብናል ብለዋል። ኢትዮጵያ ውስጥ በየጊዜው የዘይት ምርት ዋጋ የሚጨምር ሲሆን ባለፉት 3 ወራት ብቻ ምርቱ ከ500 እስከ 700 ብር ድረስ ጭማሪ አሳይቷል። በሌላ መረጃ የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ምክር ቤት እና የአደጋ ጊዜ ፈንድ ማቋቋሚያ ደንብ የመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5 በመቶ እንዲቆረጥባቸው ያስገድዳል። የሚሰበሰበው ገንዘብ በከተማዋ ለሚያጋጥሙ የሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚውል መሆኑ ተነግሯል። ደንቡ ከሃይማኖት ተቋማት በየዓመቱ ከእያንዳንዱ አጥቢያ 12000 ብር የሲቪል ማህበረሰብ ድርጅቶች ፈቃድ ሲያወጡና ሲያድሱ በዓመት 5000 ብር፣ የከተማዋ ነዋሪ ከውሃ ክፍያ ጋር የሚታሰብ በወር 5 ብር ተደምሮ እንዲከፈል ያዛል። በተፈጥሮና ሰው ሰራሽ አደጋዎች የመጠባበቂያ ዕቅድ መነሻም በድህረ አደጋ ወቅት ከአደጋ ጉዳት ለማገገም የአስቸኳይ ጊዜ ሰብአዊ እርዳታ ለማቅረብ ለመልሶ ግንባታና በዘላቂነት ማቋቋም እንዲሁም የሰብአዊ ድጋፍ ዝግጁነትና የአደጋ መቋቋም አቅምን ማረጋገጥ ከፈንዱ ዓላማዎች ውስጥ ጥቂቶቹ ናቸው። በየዓመቱ ከከተማ አስተዳደሩ የሚመደብ ተዘዋዋሪ አደጋ ዝግጁነት መጠባበቂያ በጀት ከአጋር አካላት ከሀገር ውስጥና ውጭ ከሚገኙ መንግስታዊ ካልሆኑ ድርጅቶችና በጎ አድራጎት ተቋማትና ሌሎች የፈንዱ ምንጮች መሆናቸው በደንቡ ተመላክቷል። ደንቡ ስለ ፈንዱ ገቢ አሰባሰብ ሲዘረዝር ከከተማዋ ባለ በጀት መስሪያ ቤት ስራ ማስኬጃ በጀት 1 በመቶ፣ ከመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5 በመቶ፣ ከከተማ አስተዳደሩ የመንግስት ልማት ድርጅት የስራ ማስኬጃ በጀት 2 በመቶ እንዲሰበሰብ ይላል። በተጨማሪም ከንግዱ ማህበረሰብ ከደረጃ ሀ ግብር ከፋይ በወር 200 ብር፣ ከደረጃ ለ በወር 100 ብር እንዲሁም ከደረጃ ሐመርኋ በወር 50 ብር በግብር አሰባሰብ ወቅት ከግብር ጋር ተሰልቶ እንዲከፈል ደንግጓል። ከቋሚ ንብረት ሽያጭና ግዥ 0.1 በመቶ ይሰበሰባልም ይላል። በዚህም መሰረት የከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮም ከመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5 በመቶ እንዲቆረጥ የሚያዘው ድንጋጌ ከጥር 1 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን ለሚመለከታቸው የከተማ አስተዳደሩ ቢሮዎች የጻፈው ደብዳቤ ያሳያል። ደንቡ ጸድቆ ተግባራዊ እንዲሆን የተደነገገው ከመጋቢት 30 ቀን 2017 ዓ.ም ጀምሮ ቢሆንም እስካሁን ተፈጻሚ መሆን የቻለው ከመንግስት ሰራተኞች እንዲቆረጥ የሚያዘው ክፍል ብቻ ነው። እሱም ተግባራዊ መሆን የጀመረው ካለፈው ጥር 1 ቀን 2018 ዓ.ም ጀምሮ ነው። የኢትዮጵያ የአደጋ ጊዜ ምላሽ ፈንድ ከሰራተኛው ወርሃዊ ደሞዝ እንዲቆረጥ የሚያዘውን ድንጋጌ ማስቀረቱ ይታወሳል። የአዲስ አበባ ከተማ አስተዳደር ግን ከመንግስት ሰራተኛው 0.5 በመቶ እንዲቆረጥ ወስኗል።